በዚህ ቪዲዮ እስከዛሬ ልብ ብለነው ማናቅ አንድ ለየት ያለ ድምፅ ላሳያችሁ ነው። በእነዚህ ቃላት ውስጥ የምናገኛትን ኦ ፊደል እንደ እ እንዴት እንደምናነባት አሳያችኋለሁ። እዩት እዚህ ጋር ወርድ፣ ወርክ፣ ወርልድ፣ ወር፣ ወርስ ተብሎ ነው የሚነበበው። ይቺ ኦ እንደ ኦ ሳይሆን እንደ እ ነው የምትነበብ። ስለዚህ ወ ነው እንጂ ወ አይደለም። አሁን ምን እያልኩ እንደሆነ በቀላሉ እንዲገባችሁ የአማርኛ ሆሄያት የመጀመሪያዋ ሆሄ ወ፣ ው፣ አ፣ ወ፣ ውና አ ድምፅ በአንድ ላይ ወ። ስለዚህ እዚህ ጋር የሚነበበው ይሄ ድምፅ ነው ማለት ነው። ወ፣ ወርድ፣ ወርክ፣ ወርልድ፣ ወር፣ ወርስ። እኛ ግን በተለምዶ የምናነበው በዎ ድምፅ ነው። ው ኦ ዎ። ይሄኛው ሌላ ነው። ስለዚህ እነዚህን ቃላት ዎ ሳይሆን ወ ብለን ማንበብ አለን። ስለዚህ ወርድ ሳይሆን ወርድ፣ ወርክ ሳይሆን ወርክ፣ ወርልድ ሳይሆን ወርልድ፣ ወርም ሳይሆን ወር፣ ወርስ ሳይሆን ወርስ። አ ድምፅ እያስገባን ብናነባቸው በትክክል አንብበናቸዋል ማለት ነው። ብዙ ጊዜ እንደዚህ በጣም ለዲቴልስ አቴንሽን አንሰጥም።